ድህነትን ወዳጅ የሚያደርግ መንፈስ አለ ኢትዮጵያ ውስጥ። ሰይጣን በድህነት ተጽዕኖ ውስጥ ሰዎችን ይከታል። ይሄ ተጽዕኖ ደግሞ ሰዎች ፈልገውት በህይወታቸው ላይ የሚቀበሉት ነው። የድህነት ተጽዕኖ አለኛ እንደ ሀገር ብዙ ሰው ድህነትን ተቀብሎታል። እቺን ስለሚያውቁ ፊልም ሰሪዎች፣ አክተሮችም ርዕሶችን ድህነት እያበዙ ነው አይደል? የደሃ ልጅ የደሃ እንትን ቤተሰብ ምናምን ድህነትን ወዳጅ የሚያደርግ መንፈስ እንደ ቤተሰብ እንዳይመስል እንደ ሀገር በድህነቴ እንዳትመጣ የደሃ ልጅ እኔ ከደሃ ቤተሰብ ፕራውድ ያደርጋል። በድህነት ይኮራል። እንዲወደው አድርጎት ፍሬንድ አድርጎታል። ይህን ተጽዕኖ እንደ ሀገር እምቢ ነው ማለት ያለብን። ድህነትን መፈለግ የለብንም። ድህነት መጫወቻ መሆን የለብንም። ስለዚህ ሁሉም ሰው ማለት ይቻላል ስለ በረከት እንኳን ሲሰበክ ይጠላል። ቸርች ውስጥ ይቆጣል። ስለ ብልጽግና ነው የሚሰብኩት ይላል። በመሰረቱ ወንጌል ስለ ድህነትም ስለ ብልጽግናም አይደለም። ወንጌል ስለ ኢየሱስ ነው። ግን ህዝባችን በምን አይነት ትምህርት ነው መውጣት ያለበት? አያችሁ፣ ብዙ ሰው የድህነት ወዳጅ ነው። ድህነቴን ወደዋለሁ፣ እኔ በድህነቴ አትምጡብኝ ይላል። ድህነትን ከወደድከው እሱም ይወዳል። አይ ላቭ ዩ ሶ ማች ነው የሚልህ። ከተዋደዳችሁ ትቀጥላላችሁ። እምቢ ነው ማለት ያለብን። ሀገራችን እምቢ አልገዛም እንዳለች እኮ አሁን እምቢ ለድህነት ብላ ነው መነሳት ያለባት። ዛሬ በጌታ በኢየሱስም ይሄ ተጽዕኖ ከኛ ህይወት ላይ ይገለበጣል። ዛሬ ጥቂት ሰው ባገኝ ይበቃኛል። በጌታ በኢየሱስ የትኛውም የድህነት ተጽዕኖ የተገለበጠ ይሆናል። ቤተሰብ ላይ ተጽዕኖ ያደረገ፣ ዘር ማንዘር ላይ ተጽዕኖ ያደረገ፣ ጓደኞች ላይ ተጽዕኖ ያደረገ፣ መግባት መውጣት ላይ ተጽዕኖ ያደረገ ዛሬ በጌታ በኢየሱስም የተመታ ይሆን። አንድ ሰው ሲበግሩ ይቁምና በኢየሱስም ተመታ ይበለኝ። ደገሙና በኢየሱስም ተመታ። ድገሙና በኢየሱስም ተመታ። አልቀበለውም በሉ። ሰው በመንፈሳዊ ነገር ብርቱ እስካልሆነ ድረስ በጠላት አገዛዝና ተጽዕኖ ስር ሊሆን ይችላል። ሰዎች ሲነቁ ነው ከጠላት እስራት ነፃ የሚወጡት እንጂ ያሉበት ሁኔታ ከተመቻቸው ጠላት መጫወቻ ነው የሚሆኑት። ለምሳሌ እዚህ ለመምጣት ከቤታችሁ ተነስታችሁ ዛሬ ጸልይልኛል፣ እግዚአብሔር ይናገረኛል፣ ቀንበሬን ይሰብረዋል ብላችሁ መታችኋል። በተመሳሳይ ሁኔታ ደግሞ ያልመጡ ቤታችሁ የተቀመጡ አሉ ከነስራታቸው። ሰው እግዚአብሔር የሚፈታቸው እዚህ መጥተው የሚካፈሉትን ነው የሚፈልጉትን። እንደ ሀገር ኢትዮጵያ ውስጥ ብዙ ሰዎችን ላይ ጠላት ተጽዕኖ ያደረገው የእውቀት ባዶነትን በመክተት ነው። ብዙ ሰው አሁን ሀገራችን 100 ምናምን ሚሊዮን ህዝብ ነው ያላት። ብዙ ሰው ለትምህርት የሚሰጠው ዋጋ ርካሽ ነው። ሰው መማር አይፈልግም። ኢትዮጵያ ውስጥ ሰው እውቀት መገብየት አይፈልግም። ሰው ሳይማር ሀብታም መሆን ብቻ ነው የሚፈልገው። እዚህ ሀገር እውቀት እንዳይኖረን ለትምህርት ጥላቻ እንዲኖረን አድርጓል። አሁንም ባለንበት ሲዝን ሰው ተምሮ የትም አይደርስም የሚል ብልህ ስላለ የሚማሩ ሰዎችን ምሁራኖችን የመፍጠር አቅም ኢትዮጵያ ውስጥ ዜሮ ነው። ያ ብቻ አይደለም፣ የተፈጠሩትንም የሚያሳድድ መንፈስ አለ። እውቀት ያላቸው ፕሮፌሰር የሚባሉ ምሁራኑን የሚባሉ ሰዎችንም ካሉን እንኳን ያሉን ሰዎች ሀገራችን ላይ ጠላት ተጽዕኖ ውስጥ እንዲገቡ የሚያደርግበት መንገድ አለ። አስተውላችሁ ከሆነ ብዙ ልጆች በትምህርት ሰቃይ ይሆናሉ። ኤፕላስ ምናምን ያመጣሉ፣ ጎበዝ ተማሪ ይሆናሉ፣ ዩኒቨርሲቲ ይገባሉ። ከዩኒቨርሲቲ ሲወጡ አብደው ነው የሚወጡት። ምን ብለው ነው የሚወጡት? ብዙ ተማሪዎች አብደው ነው የሚወጡት። እግዚአብሔር የረዳቸው ብቻ ነው ትምህርት ጨርሰው የሚወጡት። ለምን? በቅናት መንፈስ ጓደኛው ላይ ያስደግማል፣ ቤተሰብ ላይ ያስደግማል። የሱ ዕውቀት በነገራችን ላይ አብዛኛ እብድ የሆኑ ጎዳና ላይ የምታገኟቸው ሰዎች የተማሩ ናቸው፣ ጎበዞች ናቸው። ኢትዮጵያ ውስጥ በትምህርት ልቀት ሄዱ ናቸው። መንገድ ላይ እንግሊዘኛ እኮ ያወራሉ። የሚለምኑት ሁሉ በእንግሊዘኛው አንዳንዶቹ አስተማሪ ነበሩ። ከዛ በጨለማ አሰራር ተደግሞባቸው የአጋንንት አደራረግ ተደርጎባቸው ሰዎቹ ከዩኒቨርሲቲ አብደው ወጥቷል። አያችሁ፣ ጠላት ሀገራችን ላይ ምን ያደርጋል? የተማሩ ሰዎች እንዳይፈጠሩ ምድሪቱ ላይ ሰዎችን በተጽዕኖ ስር ይከታቸዋል። ዕውቀት ያላቸው እንዳይፈጠሩ፣ ምሁራን እንዳይወጡ፣ የወጡትም ደግሞ በኢኮኖሚ ቻሌንጅ በሆነ ነገር ቻሌንጅ ውስጥ እንዲቀሩ የሚያደርግ መንፈስ የሚገርም ነው። ብዙ ዕውቀት ያላቸው ሀገርን፣ ዓለምን፣ አፍሪካን መምራት የሚችሉ ሰዎች አሉ። ጠላት ግን ምን አደርጓል? በተጽዕኖ ስር ከቷቸው። ሰይጣን በዚህ መሳሪያ ሀገራችን ላይ ይሰራል። የተማሩትን ያሳድዳል፣ ዕውቀት ያላቸውን ያሳድዳል፣ አታክ ያደርጋቸዋል፣ በጠላት አሰራር ይሄድባቸዋል። አሁን እንዴት ጎበዝ ተማሪ ላይ ሰው ያስደግማል? ለምን ያስደግማል? ብዙ ልጆች አብደዋል። ይሄ ምስክር ናችሁ እናንተ። ለምን አያችሁ? ሀገሪቷ ላይ የተማሩ ሰዎች እንዳይወጡ ጠላት ተጽዕኖ ያደርጋል። ዛሬ በጌታ በኢየሱስ ስም ማንኛውንም ተጽዕኖ ሰብረን እንወጣለን። ምድሪቷ ላይ የሚወረወር የትኛውም ወጣቱ ላይ የሚወረወር፣ ምሁራን ላይ የሚወረወር፣ ተማሪዎች ላይ የሚወረወር፣ ዕውቀት ያላቸው ላይ የሚወረወር የአጋንንት ተጽዕኖ ዛሬ ፈረሰ ይሆን።
ዛሬ በኢየሱስ ስም የፈረሰ ይሆን። ዛሬ በኢየሱስ ስም የፈረሰ ይሆን። የተማረ ሰው እንዳይወጣ ነው። የወጡትም ደግሞ እንዲጠፉ ያደርጋቸዋል። መከራ እንዲበዛባቸው ያደርጋቸዋል። ፈተና እንዲበዛባቸው ያደርጋቸዋል። በጣም ትልልቅ ታለንት ያላቸው፣ ትልልቅ ዕውቀት ያላቸው፣ ትልልቅ ሀገርን መቀየር የሚችል ነገር ያላቸው ሰዎች አሉ። በጠላት ተጽዕኖ ውስጥ ናቸው። ስለዚህ እዚህ ሀገር ላይ ምን ያደርጋል? የተማረ ሰው እንዳይወጣ፣ ምሁራን እንዳይፈልቁ፣ ምሁራኑ የፈለቁትም ደግሞ መስራት እንዳይችሉ ተጽዕኖ አድርጎባቸው። ለምን? ሀገሪቷ በዚህ በጠላት ተጽዕኖ ውስጥ አለ። የሃይማኖት ሀገር፣ የምናምን ሀገር፣ የምን 10,000 ትውልድ ሀገር ምናምን የሚል አፈታሪክ አላት። ሰው ግን ውስጥ ለውስጥ ምቀኛ ነው። የሃይማኖት ሀገር ከሆነ ሰው ለምን የተማረ ሰው ሊያስደግም? ለምን መተት ያሰራል? ለምን ያሳብዳል? ከሆነ የሃይማኖት ሀገር ለትምህርት የሚሰጥ ቫልዩ ለምን እንዲያንስ ያደርጋል? ለምን የሚኮርጅ ሌባ የሆነ ትውልድ እንዲፈጠር ያደርጋል? የአጋንንት ተጽዕኖ፣ የጠላት ተጽዕኖ። ከተወሰነ ጊዜ በፊት ጀርመን ሀገር ላይ ከአፍሪካ የተማሩ ሰዎችን ምሁራንን ለመውሰድ ጀርመን መንግስት ሰዎችን ፈለገ። የተማሩ ምሁራን ሰዎችን። የሚገርማችሁ እዛ ሰንጠረዥ ላይ ምሁራን ተብሎ ከአፍሪካ ሀገር ከሚወሰዱት መካከል ኢትዮጵያ መጨረሻ ላይ ነው ያለችው። ከኬንያ ብዙ ወሰደ፣ ከምናምን ሀገር ብዙ ወሰደ። ከኢትዮጵያ ሲባል ለምንድን ነው? ስለሌለ ነው ወይ? አይደለም። የጠላት ተጽዕኖ አለ፣ የአጋንንት ተጽዕኖ አለ። ዳንኤል የጥበብ ሰው ነበር አይደለ? የጥበብ ሰው እኮ ነበር፣ የእውቀት ሰው ነበር፣ አስተዋይ ነበር፣ ጥበበኛ ሰው ነበር። ነገር ግን እላዩ ላይ ተጽዕኖ ሲያመጡበት ምን ያደርግ ነበር? ያንን ተጽዕኖ እየሰበረ እየጸለየ ያልፍ ነበር። አትጸልይ ቢሉትም እየጸለየ። እንደ ዳንኤል ጥበበኛ ሰው አልነበረም፣ አስተዋይ ሰው አልነበረም፣ ምሁር አልነበረም። ዳንኤል ላይ ተጽዕኖ አልነበረም ወይ? ነበረ። ጓደኞቹ ተነስተውበታል አይደል እንዴ? የአንበሳ ጉድጓድ ውስጥ ተጥሏል። ለምን ያመልካል ተብሏል። ብዙ ችግር መጥቶበታል። ያንን ዕውቀት ያንን ጥበብ ግን ይዞ እንዲወጣ ያደረገው ጸሎት። ዛሬ በጌታ በኢየሱስም እንጸልያለን። ምድራችን ላይ ትልልቅ ነገር ያላቸው ግን ተጽዕኖ ውስጥ ያሉ፣ ዕውቀታቸውን የያዘ፣ ትምህርታቸውን የያዘ፣ አእምሮአቸውን የያዘ በጌታ በኢየሱስም ተጽዕኖ ይሰበራል። በጌታ በኢየሱስም ተጽዕኖ ይሰበራል። በጌታ በኢየሱስም ተጽዕኖ ይሰበራል። ለተማረ ሰው የሚሰጥ ቫልዩ እኮ ልክ አይደለም። አሁን ከተማረ ሰው ይልቅ ያልተማረ የሰፈር ሰው ሲያወራ ይሰማል። መንፈስ እኮ ነው። አንድ ቲክቶከር ይሰማል ስንት ዶክተር እያለ ምሁር እያለ 7 ዓመት ስንት ፕሮፌሰር እያለ 4ኛ ክፍል አቋርጦ ቲክቶክ ላይ ስላወራ ብቻ ይሰማል። ይሄ እኮ መንፈስ ነው። የጠላት ተጽዕኖ እኮ ነው። ቅዱሳን ዛሬ ሀገራችንን የያዘ የጨለማ ኃይል ዕውቀቷን የያዘ ምሁራንን የያዘ አስለቅቃለሁ። ዛሬ ምድሪቱ ላይ ተጽዕኖ እንዲፈጠር የሚያደርግ በምድሪቱ ላይ ተጽዕኖ የሚያደርግ የጨለማ ኃይል ዕውቀት የያዘ ዩኒቨርሲቲዎችን የያዘ ኤሌመንተሪዎችን የያዘ ሃይስኩሎችን የያዘ በጌታ በኢየሱስ ለምድር በረከት ሆነው ግን ተጽዕኖ ስር ያሉ በጌታ በኢየሱስም ዛሬ ነፃ እንዲወጡ ጸልያለሁ። በኢየሱስም ነፃ እንዲወጡ ጸልያለሁ። ትምህርት ቤቶች ነፃ እንዲወጡ ጸልያለሁ። አይምሮአቸውን የያዘ ክፉ የተመታ ይሆን። የጨለማ ኃይል የወደቀ ይሆን። የጠላት ተጽዕኖ እንደ ሀገር አለ። የዛሬ ሳምንት እንደ ግላችን ነበር የተማርነው። እንደ ሀገር ሌሎች ሀገራዎች ላይ ብትሄዱ ይሄ ነገር ኖርማል ነው። እዛ ሀገር ላይ የሚሰራው መንፈስ ሊለይ ይችላል። ምሁራኖች ናቸው፣ ያልተማሩ የሉ ምናምን። አብዛኛው ማጆሪቲ የተማረ ነው፣ ብቁ ነው። እኛ ጋር ግን ችግር አለ። ለምንድነው ሁሉም ሰው ከ9ኛ ክፍል የሚያቋርጠው ትምህርቱ? አብዛኛው ሰው በነገራችን ላይ ያቋርጠዋል እኮ። ዋይ ለምን የሚል ጥያቄ ለምን አይፈጥርባችሁ? ጓደኞቻችሁ 9ኛ ክፍል ነበር አቋረጠ፣ የሰፈር ልጅ 10ኛ ክፍል አቋረጠ። ለምንድን ነው የሚያቋርጡት? ለምን አይጨርሱ? አጋንንት እኮ ነው። አያችሁ፣ ሰይጣን የተማረ ትውልድ እንዳይወጣ ትምህርት አስጠላኝ ብሎ ያስቆመዋል። ሰፈራችሁ እንደው ትምህርት ያቆሙ ሰዎች የምታውቋቸው የሉም? ምክንያቱ ምንድን ነው? ሪዝኑ ምንድን ነው? የሚያስቆም ነው። ለምን ስትሏቸው አይ በቃ ደበረኝ ይላል። ለምን ስትለው አስጠላኝ ይላል። አያችሁ፣ ተጽዕኖ ያደርጋል ሰይጣን። ምን ያሉ ሰዎች? የተማሩ ሰዎች እንዳይወጡ ዛሬ በጌታ በኢየሱስ
ከፍ አድርጉ እጆቻችሁን። ይኸው ለልጆቻችሁ፣ ለቤተሰብ፣ ለጓደኞቻችሁ ይህን በረከት ይዛችሁ ትሄዳላችሁ። በኢየሱስም ትምህርታቸው በተጽዕኖ ውስጥ ያለ፣ እውቀታቸው በተጽዕኖ ውስጥ ያለ ምሁራኖች፣ ታላላቆች፣ ፕሮፌሰሮች በጌታ በኢየሱስ ክርስቶስ ስም ዛሬ ነፃ መውጣት ይሆንላቸው። የትኛውም ተጽዕኖና ገደብ ከኢትዮጵያ ላይ ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ይነሳ። ሌላው የመጀመሪያው የተማሩ ሰዎች ዕውቀት ላይ ተጽዕኖ ያደርጋል ጠላት። ዛሬ ሁሉንም ሰብረን ነው የምንወጣው። ሀገር እኛ ነን። እስቲ ሀገር እኔ ነኝ በሉ። ሌላው ድህነትን ወዳጅ የሚያደርግ መንፈስ አለ ኢትዮጵያ ውስጥ። ሰይጣን በድህነት ተጽዕኖ ውስጥ ሰዎችን ይከታል። ይሄ ተጽዕኖ ደግሞ ሰዎች ፈልገውት በህይወታቸው ላይ የሚቀበሉት ነው። የድህነት ተጽዕኖ አለኝ ሀገር እንደ ሀገር ብዙ ሰው ድህነትን ተቀብሎታል። እንደ ቤተሰብ እንዳይመስል፣ እንደ ሀገር በድህነቴ እንዳትመጣ፣ ድህነቴ ይበቃኛል፣ በድህነቴ እንዳትመጣ። የድሃ ልጅ እኔ ከድሃ ቤተሰብ ፕራውድ ያደርጋል፣ በድህነት ይኮራል። እንዲወደው አድርጎት ፍሬንድ አድርጎታል። ይህን ተጽዕኖ እንደ ሀገር እምቢ ነው ማለት ያለብን። ድህነትን መፈለግ የለብንም። ድህነት መጫወቻ መሆን የለብንም። ስለዚህ ሁሉም ሰው ማለት ይቻላል ስለ በረከት እንኳን ሲሰበክ ይጠላል፣ ቸርች ውስጥ ይቆጣል። ስለ ብልጽግና ነው የሚሰብኩት ይላል፣ ስለ ፕሮስፔሪቲ። ታዲያ ስለ ምንድን ነው መስበክ ያለብን እንዴ? ስለምን? በመሰረቱ ወንጌል ስለ ድህነትም ስለ ብልጽግናም አይደለም። ወንጌል ስለ ኢየሱስ ነው። ግን ምንድን ነው መማር ያለብን? ህዝባችን በምን አይነት ትምህርት ነው መውጣት ያለበት? አያችሁ፣ ብዙ ሰው የድህነት ወዳጅ ነው። ድህነቴን ወደዋለሁ፣ እኔ በድህነቴ አትምጡብኝ ይላል። ድህነትን ከወደድከው እሱም ይወዳል። አይ ላቭ ዩ ሶ ማች ነው የሚልህ። ከተዋደዳችሁ ትቀጥላላችሁ። እምቢ ነው ማለት ያለብን እንዴ። ሀገራችን እምቢ አልገዛም እንዳለች እኮ አሁን እምቢ ለድህነት ብላ ነው መነሳት ያለባት። ዛሬ በጌታ በኢየሱስም ይሄ ተጽዕኖ ከኛ ህይወት ላይ ይገለበጣል። ዛሬ ጥቂት ሰው ባገኝ ይበቃኛል። በጌታ በኢየሱስ የትኛውም የድህነት ተጽዕኖ የተገለበጠ ይሆናል። ቤተሰብ ላይ ተጽዕኖ ያደረገ፣ ዘር ማንዘር ላይ ተጽዕኖ ያደረገ፣ ጓደኞች ላይ ተጽዕኖ ያደረገ፣ መግባት መውጣት ላይ ተጽዕኖ ያደረገ ዛሬ በጌታ በኢየሱስም የተመታ ይሆን። አንድ ሰው ሲበግሩ ይቁምና በኢየሱስም ተመታ ይበለኝ። ደገሙና በኢየሱስም ተመታ። ድገሙና በኢየሱስም ተመታ። አልቀበለውም በሉ። ቁጭ በሉ። ወዳጅ የድህነት ወዳጅ አድርጎ ሰዎችን ተጽዕኖ እስከቷቸው ይወዳሉ። ማጣታቸውን ይወዳሉ። መለመናቸውን ይወዳሉ። መለመናቸውን ይወዳሉ። ደስ ይላቸዋል። በመለመናቸው ፕራውድ ያደርጋሉ። ሰዎች ለማኝ በመሆናቸው እምበላው የለኝም በማለታቸው ፕራውድ ያደርጋሉ። ይሄ ስፒሪት አይደለም ወይ? አይደለም ወይ? ስፒሪት እኮ ነው። ሰው ራበኝ ካለ ሊበላ ይችላል። ግን አሁን ቅርብ ጊዜ ከንቲባዋ ወጥተው መመገቢያ ራበኝ የምትሉ ሰዎች በየክፍለ ከተማው ሂዱና ምግብ ማዕድ ብሉ አለች። አይደለ? ይራበኝ ብላችሁ የምትለምኑ እኔ ቦታዎቹን አውቃቸዋለሁ። አሁን ለሚኩራስ የሚሲ አካባቢ አለ የመመገቢያ ማዕከል እና አንድ ሰው ሲለምነኝ ሂድና እዛ ብለው አልኩት። መኪና ውስጥ ራበኝ አለኝ። እዛ ጋር ብላ ያውና ቦታ አልኩት። የሚሲ ጋር ነበርኩ አደባባዩ። ሂድና በልተና አልኩት። አይ አለ። አየ ድህነቱንም ይወደዋል ማለት ነው። ልመናውን ይወደዋል ማለት ነው። እንዴ መንቃት አለብን። ባይዘው ሁሉ ነገር ከመሪ ጋር ከሀገር የሆነ ነገር ጋር አናያዝ። እንደ ህዝብ ችግር ውስጥ የገባንባቸው ጉዳዮች አሉ። የህዝብን ጉዳይ ደግሞ አንድ ሰው ላይ አይደለም ማላከክ ያለብን። እንደ ሀገር ችግር አለብን። ምን አይነት ድህነት ወዳጅ የመሆን መንፈስ ዛሬ በጌታ በኢየሱስ ስም እኔ የሆነ ነገር እየወረረኝ ነው። በጌታ በኢየሱስ ስም ባንቺ ትውልድ ይሄ አይቀጥልም። ባንቺ ልጆች ይሄ አይቀጥልም። ባንተ ልጆች ይሄ አይቀጥልም። ባንተ ቤተሰብ ይሄ አይቀጥልም። በጌታ በኢየሱስ ስም ይሰበራል። በኢየሱስ ስም ይሰበራል። ይሰበራል። መንፈስ ነው ታውቃለህ። ይወዷል፣ ልመናዋን ይወዷል። ራበኝ እባክህ ዳቦ ግዛልኝ ማለት ነው።
ይሄ መንፈስ ነው እንዴ? ዛሬ በጌታ በኢየሱስ ስም ከፍ አድርጉ እጆቻችሁ። በናዝሬቱ ጌታ በኢየሱስ ስም ባንተ ቤተሰብ፣ ባንቺ ቤተሰብ፣ በአያቶች ሰርቶ ሊሆን ይችላል፣ በቅድመ አያት ሰርቶ ሊሆን ይችላል፣ በዘርህ ሰርቶ ሊሆን ይችላል። በአንተ ከዚህ በኋላ አይሰራም። አሁን ተጽዕኖ ሰባብረህ ትወጣለህ። የትኛውንም የጨለማ ተጽዕኖ ትሰብራለህ። በልጆችህ አይሰራም ከዚህ በኋላ፣ በልጆችሽ አይሰራም ከዚህ በኋላ። የትኛውም ተጽዕኖ ካንተ ይሰበራል። እግዚአብሔር ይሰብራለሁ ይልሃል። ይሰበራል በኢየሱስ ስም። ብራዲና ማሳታካያ ወዳጄ አይሆንም፣ ጓደኛ አይሆንም፣ አልወደውም፣ አልፈልገውም። እኔ የክርስቶስ ልጅ ነኝ። እኔ ባለጠጋ ነኝ። እኔ ለሌሎች ረፍት ነኝ። የተራቡትን ማበላ ነኝ። የተጠሙትን ማጠጣ ነኝ። የታረዙትን ማለብስ ነኝ። እኔ እግዚአብሔር ልጅ ነኝ። ብዙ ሰው ተቀብሎታል። ሌላው ልንገራችሁ፣ ሰው ሲያወራ ራሱ የድህነት ወሬ ሲያወራ ነው ሰው ዘንድ አበሻ ብሎ ወይኔ አንጀቴን በለው የሚል። ወኔ አሁን ተርቤ እናቴ እንትን ሆነ አሳድጋኝ ምናምን ተቸግሬ ከዛ ምናምን ብዬ ባወራ ወይኔ ይላል የኢትዮጵያ ሕዝብ። ወይኔ ምስኪን ስለ ኮረኮርክለት እኮ ነው ይወደዋል ያቺ ድህነቷን። ይሄ መንፈስ ነው። አንዳንዴ ምን ችግር አለው ኬክ ስበላን ያደግኩ የሚሉ ሰዎችን ብንወዳቸው ችግር አለው እንዴ? ችግር አለው ወይ? በሹፌር ነው ያደግኩት ሹፌር ተቀጥሮልኝ ፕሬዝ ዘ ሎርድ የሚሉ ሰዎች ምን ችግር አለው? ሼፍ ተቀጥሮልኝ ነው ባህላዊና ዘመናዊ ምግብ የሚሰራ ያደግኩት የሚሉ ልጆች እነሱን ለምን ኢንተርቪው በደንብ አንሰማም? ስፒሪት እኮ ኦሬዲ እንድትወደው አይኖ እኮ ሁላችንም በችግር ውስጥ እኮ አድገናል። ቻሌንጅ እኮ የለም አይደለም። ቤተሰብ በተለያየ ችግር ውስጥ እኮ አሳድጎናል፣ እናውቀዋለን። ሞር ግን ልባችንን ትኩረት የሚሰጠው ድህነት የምትለው ፓርት እቺን ስለሚያውቁ ፊልም ሰሪዎች አክተሮችም ርዕሶችን ድህነት እያበዙ ነው አይደለ? የደሃ ልጅ የደሃ እንትን ቤተሰብ ምናምን ድህነትን ወዳጅ የሚያደርግ መንፈስ የለኝም የሚባለውን ወርድ እንደ ጣፋጭ እስቲ ገንዘብ ስጠኝ የለኝም፣ ስራ የለኝም፣ ደሞዝ የለኝም አይደል? ብር የለኝም፣ ሰው የለኝም፣ እዚህ ሀገር የለኝም የሚል መንፈስ ይበዛል። በጌታ በኢየሱስ ከፍ አድርጉ እጆቻችሁ። ብራዲና ማሳታካያ በጌታ በኢየሱስ ዛሬ ከምድሪቱ ላይ ተመታ ይሆናል። አንተ አለኝ እያልክ ትቀጥላል። ለተጠየቅከው እየሰጠ ትቀጥላል። ይሄ ባንተ ትውልድ አይሰራም። ይሄ ባንቺ ትውልድ አይሰራም። በኢየሱስም ያንተ ትውልድ የተባረከ ነው። ለኢትዮጵያ በረከት ይዞ የመጣ ነው። ዛሬ በኢየሱስም የተገለበጠ ይሆን። ተጽዕኖ የተገለበጠ ይሆን። ሰው የአንደበቱን ቃል ነው የሚበላው። አንደበት ይላል እሳት ነው። የፍጥረትን ሩጫ ምን ይላል? ይገታል። የፍጥረትን ሩጫ የመግታት አቅም ካለው በአንደበት የምታወራው ወሬ በአንደበት አውርተ ፍጥረትን የመግታት የመቋቋም አቅም ካለው ድህነትን የማጥፋትም አቅም አለው። እሳት ከሆነ አንደበት የምታወራው ወሬ አደገኛ ከሆነ ሰዎች በአንደበታቸው ተጣልተው ነው ወደ ከፋ ጦርነት ውስጥ የሚገቡት። ሀገር ከሀገር ጦርነት ውስጥ የሚገባው የቃላት ጦርነት ጀምሮ ነው። ከዛ ፊዚካሊ መዋጋት የሚጀምረው ወርድ ፓወር አለው። ፓወር ካለው ለምን ድህነቴን እወደዋለሁ ትላለህ? ኃይል ካለው ለምን እኔ የድሃ ልጅ ነኝ እያልክ ትቀጥላለህ? እኔ ድህነቴ ይበቃኛል ለምን ትላለህ? አንድ ክፍል ኮንዶሚኒየም ለምን ትላለህ? ማሪ ዳናማ ሪል ስቴት ጠይቅ በኢየሱስ ስም። ትልልቅ ቤቶች ገነባለሁ በል። ትልልቅ መኪኖች ይኖሩኛል በል። ትልልቅ ቸርች ገነባለሁ በል። ትልልቅ ስፍራ ገነባለሁ በል። እግዚአብሔር እኔን ይባርከኛል በል። እስቲ ጩና በእኔ አይቀጥልም በሉ። እስቲ ፓወር ካለው ሃይ ለምን አይኖ ችግር ውስጥ ልትሆን ትችላለህ፣ ግን ለምን ትለዋለህ? ለምን ትጠቀመዋለህ? ለምን ወዳጅ ታደርገዋለህ? ትላንትና ምሽት ላይ ቤት ከገባው በኋላ መኝታ ቤት የገብቼ አንድ መንፈስ ከላይ ላይ አራገፍኩኝ። የለኝም የሚል ስፒሪት ያለባቸው ሰዎች ራሱ ካጠገቤ እንዲበተኑ
አይታል። አንዳንዱን ዙሪያውን የከበበው የለኝም ብቻ የሚል ሰው ነው። ብር የለኝም፣ እውቀት የለኝም፣ እንትን የለኝም፣ ዙሪያን ከበዋል። አትለወጥም፣ አትለወጥም፣ አትቀየርም። እኔ ነገር እንደዚህ ከሸሻ ብዙ ካሉ እንደዚህ ዙሪያ ያለ ሁሉም እንደዛ ከሆኑ ጠርጥር፣ አንዱም አንተ ነህ። ቢያንስ አንድ ሁለት ሰው ዙሪያ ላይ አለኝ የሚል ሰው መኖር አለበት። ምን ነው ልክ አይደለው እንዴ? አለኝ እንዴ የሆነ ነገር ስትጠይቀው ከጎንህ አለው እንደ አረ አለ ምን ችግር አለው ብሎ የሚሰጥህ ሰው አብሮ የሚያግዝ ሰው ዙሪያ ላይ ያስፈልጋል። ሁሉም ችግር የሚያወራብህ ከሆነ አንተም ችግር ታወራለህ። ተያይዘህ ነው የምትጠፋው። መቼም አትባረክም። ብትባረክ ራሱ ያሟርቱባል ያንተ በረከት ላይ። ያ ዛሬ በኢየሱስ አራግፋለሁ። ከፍ ከፍ አጉጆቻችሁ በጌታ በኢየሱስም ከዙሪያችሁ ራሱ ከዙሪያችሁ ከጓደኝነታችሁ ከሥራ ቦታችሁ ከቤተሰባችሁ ከእያንዳንዱ እንቅስቃሴ በጌታ በኢየሱስም ይሄ መንፈስ የተመታ ይሆን። ድህነትን ጓደኛ ያደረገ፣ ድህነትን የቤተሰብ አጋር ያደረገ፣ ድህነትን ወዳጅ ያደረገ በጌታ በኢየሱስም ዛሬ የተመታ ይሆን። አራግፍ 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 በኢየሱስም ይራገፍ። ከህይወት ላይ ከሥራ ቦታ ላይ ከጤንነት ላይ ከቤተ ክርስቲያን ላይ ብራዲካታ ባራዳባሳ ሪቤጀኬቴ ይሰበር፣ በኢየሱስ ይሰበር። ቤተ ክርስቲያንን የሚያደህይ መንፈስ የተመታው አሜን። አንተ የውጭ ሀገር ቤተ ክርስቲያን እኮ ቸርቹ ግቢ ውስጥ ጀት ማቆሚያ እኮ አለ። አብዛኛው ቤተ ክርስቲያን ነው ከተባለ ምንም ያህል ግቢ ነው። የትም ሀገር ከኢትዮጵያ ውጭ ሄድኩባቸው ከዛስ እንትን ያልገዙ ጀት ፕሌን ምናን ያልገዙ ቸርቾች አጋጥመውኛል። ግቢ ውስጥ አስቀድመው ጀት ማቆሚያ ሄሊኮፕተር ማቆሚያ ሰርተው ጨርሰው ጀቱን ይገዙታል። አሜን። እዚህ እኮ ቪኤት ስትነዳ ነው ሰው ገና ስፕሪት እኮ ነው ባይዘው። ሀብታም ቢሆን ደስ ነው የሚለው ባይዘው። ገዛ ኦ ናይስ ነው ሚልክ። ሀብታም ምቀኛ አይደለም ባይዘው። ጌታ ይባረክ። ገዛ ኦ ናይስ ነው የሚል የኛ ሰውስ የሆነ ሰው ማለት ነው። ስም አልጠቀስኩም። ጌታ ይባረክ። ይሄን በፍጹም እንዴት በፍጹም እንዴት ሊሆን ይችላል? በቃ ተአምር። ሰውዬው አይመጥነኝም አለ እንዴ። በእግሬ መሄድ አይመጥነኝም አለ። በእግሬ ማገልገል አይመጥነኝም አለ። ድህነትን አልፈልግም አለ። ዛሬ አፋታቸዋለሁ። አሜን። ወይኔ 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 አሜን። ዛሬ ትፋታለህ። አሜን። ማዲካ ታፓያ በኢየሱስም ትፋታለህ። ከድህነት ትፋታለህ። ከመከራ ትፋታለህ። ከበሽታ ትፋታለህ። ወዳጅ ካደረገው ትፋታለህ። እፋታለሁ በሉሲ። አንድ ጉባኤ ላይ ለመካፈል እጂ ከኢትዮጵያ ውጪ ሰውየው እያገለገለ ነብዩ ለአንዱ ተነበየና ባለቤት ጥላህ ልትሄድ ነው፣ ቤት ሊበተን ነው ምናምን አለ። ይገርመኛልና አዎ አለ። በድህነት ምክንያት ነው ፈታህ ልትሄድ ያለችው አለ። አዎ ቤታችሁ ሊበጠበጥ ነው አለ። ከዛ ትንሽ ብር ነው የሚያስፈልጋለው። መልእክት እኮ ነው የሚነግረው። አዎ I will give you $5,000 አለ። $5,000 አሁን ሰጣለሁ ብሎ እዛው ጉባኤ ውስጥ አይኔ ያየ ለምእመን እኮ ነው $5,000 ሰጠው። አንዷንም እንዲጸልይላትና $3,000 ሰጣ። አንዷንም እንዲጸልይና $2,000 እና አይኔ ያየ $10,000 አገልጋዩ ሰጠ። እየተነበየ በዶላር ነው አንተም ይሰጠው። እግዚአብሔር ይሄንን አኖይንቲንግ ቢያመጣል እኮ ኢየሱስ ጌታ እየሰጠን ብናገለግል በፍጹም እኮ የሚቀንስ ነገር አይኖርም። በነገራችን ላይ ሰው ስራ ከሌለው ነው መስጠት የማይችለው እንጂ ሰጣችሁ ድሃ አትሆኑ። ሳሰሩ ነው ድሃ የምትሆኑት። አሁን እዚህ ሀገር ስሰጥ ነው ድሃ የምትሆኑ የሚመስለው። ስሰጥ አትሆንም። ስራ ከሌለ ነው የምትሆነው። እግዚአብሔር ደግሞ ስራ ይሰጣል። አሜን። ቀን ነው 10,000 ሰጥ እና ስጠይቅ ቻርቿ እንደዚህ ሆና ተባርካ ጁስ ኤክስፖርት ታደርጋለች። ቤተክርስቲያኑ እርሻ ምናምን አላት። የቤተክርስቲያን ፕሮግራም ቀን ወደ 10,000 የሚጠግ ጉባኤ ነው ያለው። ቻርቿ ናት ምሳ እሁድ የምትጋብዘው። ሬስቶራንት አለ ግቢ ውስጥ። ቤተክርስቲያን ህዝቡ ምእመን ወደ ቤት አይሄድም። እሁድ ምሳ ሬስቶራንት ገብቶ ማኪያቶ ጠጥቶ ጁስ የሚፈልግ ጁስ በልቶ ፍሩት በልቶ ብርቱካን በልቶ ለከሰዓቱ ፕሮግራም ደግሞ ፕሬዝ ዘ ሎርድ እያለ እየሳቀ ምናምን ይገባል። ጨምዳዳ መንፈስ ከኢትዮጵያ ላይ ይመታ በኢየሱስ ይመታ በኢየሱስ።
ወዳጅ ያደረገ ታውቃለህ? ምን ችግር አለው ቢያምርብን፣ ብንዘንጥ፣ ቤት መድረኮቻችን ቢያምሩ፣ ቤተ ክርስቲያኖቻችን ቢያምሩ ምን ችግር አለው? አገልጋዮቻችን ወርቅ መስለው ብርት ብለው ፊታቸው እያበረቀረቀ ቢያገለግሏችሁ። አያችሁ፣ ሰው ድህነትን ወዳጅ ካደረገ አይለወጥም። ምክንያቱም ለምትወዱት ነገር ነው የምትገዙለት። ሰው ለሚወደው ነገር ይገዛለታል አይደለ? የሆነ ነገር ከወደዳችሁ ወደዳችሁ። ጎናችሁ ያለውን ሰው አትውደድ በሉት።